ስለማንም ፎቅ ስለማንም መኪና ስለማንም ብር አንተ አይመለከትም አላህ የውመል ቂያማ የሰው ልጆች አራት ነገር ሳይጠይቁ አያልፉም ተብሏል አራት ነገር ማንም ሰው ሳይጠይቅ አያልፍም ከነዛ መካከል አንዱ ገንዘብ ነው ገንዘብ ደግሞ ለሁለት ነው ጥያቄው ከየት አመጣ በምን አወጣ ከየት አወጣ በምን አወጣ አሁን ይህን ጥያቄ እንዴት ይመልሳል ሰው ልጅ ይሄ ከባድ ነገር ነው ስለዚህ ስለማንም ሰው ላይፍ ህይወት እኛ እንዳንገባ ለምን በደከመ ቢሆን ሀብታም መሆን ያለበት ወፍጮ ቤት ጤፍ የሚሸከሙ ነበሩ 30 ዓመት እስካሁን ለነማዘር ጤፍ ሲያመጡ አይደለም 25 ዓመት 20 ዓመት በእኛ ካልኩሌተር ቢሆን ምንም አዲስ አበባን አያውቅም አላህ ወደ 10 ፎቅ ሊሰጠው ይችላል እኛ ምን አገባን نحن قسمنا بينكم يا الله እኛን የምናከፋፍለው እንጂ እናንተ አይደላችሁ የምታከፋፍሉት ነው ያለው ምክንያቱም ከሐሜት ጀርባ አጠገቡ ምን አለ አንድ ሰው ሲያማከው ውስጡ ሌላ በሽታ አለ ምንድነው እስቲ ማን ነው የሚነግረኝ ምቀኝነት አለ የሚያማሰው ምቀኝነት ስላለው አላህ ደግሞ ምን አለ አም يحسدون الناس على ما آتاهم الله من فضله እኔ ባከፋፈልኩት ርዝቅ ነው እንዴ እናንተ የምትመቀኛኙት አለ ስለዚህ ከማን ጋር ነው የተጣለው ከአላህ ጋር ነው አከፋፋይ አላህ ነው